ሰበር ዜና በወልቃይት ጠገዴ ውጊያም ተከፈተ። የኤርትራ ወታደሮች የኢትዮጵያን መከላከያ ሰራዊት ልብስ በመልበስ ወደ ኢትዮጵያ መግባታቸው ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያለምንም ቅድመ ሁኔታ እጅ ስጡ ሲሉ ለኢራናውያን መልእክት አስተላለፉ። ቻይና አሜሪካን እንዳስጠነቀቀች ተሰማ። ሩሲያ ለኢራን ሳተላይት ድጋፍ ያደረገች እንደሆነም እየወጡ ያሉ መረጃዎች አመላከቱም። እነዚህንና ሌሎች መደመጥ ያለባቸውን መረጃዎችን ይዘን መጥተናል። አብራችሁ እንድቆዩ በአክብሮት እየጋበዝናችሁ በቀጥታ ወደ ዝርዝሮቹ መረጃዎቻችን እንሸጋገራለን። በቅድሚያ በማህበራዊ ሚዲያ እየተሰራጩ ያሉ የጠቅላይ ሚኒስትር አብይ አህመድና የህወሓት አመራሮች ፎቶዎቻቸው እውነታ በማህበራዊ ሚዲያ ላይ ጠቅላይ ሚኒስትር አብይ አህመድና የዶክተር ደብረጽዮን ገብረ ሚካኤልና የአቶ ጌታቸው ረዳ ምስሎችን በስፋት ሲሰራጩም ተስተውለዋል። ምስሎቹም የፌዴራል መንግስቱና ህወሓት በመካከላቸው ያለውን ልዩነት ለመፍታት አዲስ የውይይት መድረክ እንደጀመሩ የሚያሳይ ተደርገውም ቢቀርቡም መረጃው ግን የተሳሳተ ነው። ምስሎቹም አሁን የተነሱ ሳይሆኑ ከ2 ዓመት በፊት የተነሱ የቆዩ ምስሎች መሆናቸውን አረጋግጠናል። እነዚህ ምስሎችም አሁን ካለው ነባራዊ ሁኔታ ጋር ምንም አይነት ግንኙነት የሌላቸውና ህዝቡን ለማሳሳት ሆን ተብሎ በድጋሚ የተሰራጩ ምስሎች ናቸው። የኤርትራ ወታደሮች በኢትዮጵያ በተለያዩ አካባቢዎች ገብተው ይገኛሉ። በርካታ የኤርትራ ሰራዊት አባላትም የኢትዮጵያ መከላከያ ሰራዊት ዩኒፎርም በመልበስ ወደ ተለያዩ የኢትዮጵያ ግዛቶች እየገቡ እንደሆነም ተሰምቷል። አፍሪካን ዲፌንስ ፎርስ ባወጣው ዘገባ ወታደሮቹ በሁመራና ዛላምበሳ በኩል የመከላከያ ሰራዊት ልብስን በመልበስ ወደ ኢትዮጵያ ግዛቶች በስፋት እየገቡ መሆናቸውንም ዘግቧል። አንድ ስማቸውን እንዲጠቀስ ያልፈለጉ ባለስልጣን ወደ ሁመራ የገቡ የኤርትራ ወታደሮችም በስፋት በኢትዮጵያ መከላከያ ሰራዊት አባላት መያዛቸውንም ለዘገባውም ተናግረዋል። ይህም በኢትዮጵያና ኤርትራ መካከል ያለውን ውጥረት እያባባሰም ይገኛል። በተያያዘ መረጃ በወልቃይት ጠገዴ ውጊያ ስለመከፈቱም ተሰምቷል። በትናንትናው ዕለት አመሻሹን በወልቃይት ሁመራ ዞን የፋኖ ኃይሎችን በተከዜ ዘብ ላይ ውጊያ መክፈታቸውን አንዳንድ መረጃዎች ሲወጡ ይገኛሉ። በዞኑ ቤተሞሎ በተባለ ስፍራ አቅራቢያ በምትገኘው ጎድጓድ ቀበሌ ላይ ከፍተኛ ውጊያ መደረጉንም አንድ ከፍተኛ የአካባቢው አመራርና ነዋሪዎች አረጋግጠዋል። ውጊያውን የከፈቱትም ሰፈረ መለሰ በተባለ ግለሰብ የሚመሩ የፋኖ ክንፍ ናቸው የሚሉ ምንጮችም እየወጡ ይገኛሉ። ተከዜ ዘብም ታጣቂዎች ላይ የተከፈተውን ጥቃት ድንገተኛ እንደሆነም አስረድተዋል። በዚህ ውጊያ ከፍተኛ ቁሳዊና ሰብአዊ ኪሳራ ስለመድረሱም ተነግረዋል። በዚህ ውጊያ 8 የሚደርሱ የፋኖ አባላትም ሲገደሉ 4 የሚሆኑ የተከዜ ዘብ አባላትም እንደቆሰሉና እንደተገደሉ ምንጮች አስረድተዋል። ከጥቃቱ በኋላ የፋኖ አባላቱም ወደ ዋልድባ አቅጣጫ እንዳፈገፈጉም ተነግረዋል። ዝርዝር መረጃም በመናገኝበት ጊዜም የምንመለስበት ጉዳይ ይሆናል። በተከታዩ መረጃ ከውጭ ምንጭ ሩሲያ ለኢራን ሳተላይት ድጋፍ ያደረገች ነው ተባለ። ሩሲያ ለኢራን የአሜሪካ መርከቦችና የጦር አውሮፕላኖች የት እንዳሉ መረጃ ያቀበለች መሆኑም ታውቋል። ዋሽንግተን ፖስት እንደዘገበው የኢራን ጥቃት የሩሲያ እጅ እንዳለበትም ተነግሯል። ይህ መረጃ እሁድ በኩዌት በተፈጸመው የሰው አልባ ድሮን ጥቃት የአሜሪካ 5 ወታደሮችም ከመገደላቸው ጋር የተያያዘ ነው ተብሏል። ይህ ጦርነት ወደ ሌላ ውጥረት እያሻቀበም ይመስላል። ኒውዮርክ ፖስት ዘገባ እንዳመላከተው ሩሲያ በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ኃይሎችን ያሉበትን ቦታ የሚገልጽ የስለላ መረጃ ለኢራን እያጋራች እንደሆነ ተመላክቷል። ማርች 6 ቀን 2026 ዓ.ም የወጣው የኒውዮርክ ፖስት ዘገባ እንደሚያመላክተው ከሆነ ሩሲያ በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ኃይሎችን መገኛ የጦር መርከቦችን፣ አውሮፕላኖችና ወታደራዊ ንብረቶችን የተመለከተ የስለላ መረጃ ለኢራን እያካፈለች ነው ተብሏል። ይህ ድጋፍም ቴህራን ከኦፕሬሽን ኤፒክ ፋር በኋላ መረጃ እንድታገኝም ለማገዝ ታለመ መሆኑም ተገልጿል። የተባበሩት አረብ ኤሚሬትስ ጦር የሚጠቀመው የደቡብ ኮሪያው ቼንግ ጉንግ የአየር መከላከያ ስርዓት የኢራንን ባሊስቲክ ሚሳኤሎች በማክሸፍ የመጀመሪያ የውጊያ ተሳትፎ ስለማድረጉም ተሰምቷል። ደቡብ ኮሪያ በሀገሯ ያመረተችው ቼንግ ጉንግ የተባለ የአየር መከላከያ ስርዓትም የኢራንን ባሊስቲክ ሚሳኤሎች በማክሸፍ የመጀመሪያ ውጊያውንም አድርጓል። የደቡብ ኮሪያ ሀገር ያመረተችው ቼንግ ጉንግ በመካከለኛ ርቀት የአየር መከላከያ ስርዓት በ3.5 ቢሊዮን ዶላር ስምምነትም ለተባበሩት አረብ ኤሚሬትስ መሸጡም ይታወቃል። የኤሚሬትስ ጦር በዚህ ሳምንትም ለመጀመሪያ ጊዜ በውጊያ ላይ የተጠቀመበት ሲሆን የኢራን ባሊስቲክ ሚሳኤሎችንም በ96% ስኬት አክሽፏል። በጥቃቱም 60 ያህል መቃወሚያዎች ሚሳኤሎችን ጥቅም ላይ
ውለዋል። እንዲሁም ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያለምንም ቅድመ ሁኔታ እጅ ስጡ ሲሉ ለኢራን መልእክታቸውን አስተላለፉ። በትናንትናው ዕለት በወጣው እጅግ አነጋጋሪ መረጃ መሰረትም ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የያዙትን ጠንካራ አቋም ይፋ አድርገዋል። ፕሬዝዳንቱም በማህበራዊ ገጻቸው ባስተላለፉት መልእክትም ከዚህ በኋላ ከኢራን ጋር ምንም አይነት የጠረጴዛ ዙሪያ ድርድር እንደማይኖርና ብቸኛ አማራጭም ያለምንም ቅድመ ሁኔታ እጅ መስጠት ብቻ መሆኑን በቆራጥነት ገልጸዋል። ትራምፕ በንግግራቸው መዝጊያ ላይ ኤምአይጂኤ ወይም ደግሞ ሜክ ኢራን ግሬት አጌን የሚለውን አዲስ መፈክር የተጠቀመ ሲሆን ይህንን ኢራን ወደ ቀድሞ ክብሯ መመለስ የምትችለው አሁን ያለውን አመራር ሙሉ በሙሉ ሲወገድ ብቻ መሆኑንም ለማመላከት ነው። ይህ መግለጫ የወጣው ኦፕሬሽን ኤፒክ ፋሪ የተሰኘው ወታደራዊ ዘመቻ 7ኛ ቀኑን በያዘበትና በወቅታዊ የክልሉ ውጥረት ከፍተኛ ደረጃ ላይ በደረሰበት ወቅት ነው። ይህ ያልተጠበቀና ቀጥተኛ የሆነ ጥሪ በዓለም አቀፍ ዲፕሎማሲ ረገድም ትልቅ ድንጋጤ የፈጠረ ሲሆን የአሜሪካ መንግስትም በቀጣይ የሚወስዳቸውን እርምጃዎች የኢራን የወደፊት ዕጣ ፈንታ ሙሉ በሙሉ ሊቀይሩ እንደሚችሉም ተገምቷል። የትራምፕ አስተዳደር አሁንም ቢሆን ከእጅ መስጠት ውጪ ሌላ አማራጭ የለም በሚለው አቋሙ ላይ ጸንቶ እንደሚገኝም ከዋይት ሃውስ የወጡ መረጃዎች አመላክተዋል። እንዲሁም ደግሞ ቻይና አሜሪካን እንዳስጠነቀቀች ተሰምቷል። ቤጂንግ አሜሪካ ሰው ሰራሽ አስተውሎትን ለጦርነት ጥቅም ላይ በመዋል አደገኛ አካሄድ የተከተለች ነው በሚል እጅግ አሳሳቢነቱን በመግለጽም አስጠንቅቃለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ማኦ ኒግን እንዳሉት ከሆነ የአሜሪካ መከላከያ ሚኒስትር በሰው ሰራሽ አስተውሎ ኤአይ የተቀነባበረ ጥቃቶችን ለማዳበር እንዲሁም ደግሞ አዳብሮም ሰውና መሰረተ ልማት ላይ ለመፈጸም ከዋና ዋና የቴክኖሎጂ ኩባንያዎች ጋር በአጋርነት ለመስራት እየተነጋገረ መሆኑንም የሚያመላክት ሪፖርት ይፋ ሆኗል። ቃል አቀባዩ አክለው ዩናይትድ ስቴትስ በሳይበር ምህዳር ውስጥ ረጅም ጊዜ የተፈጠረ ላለው ቀውስ ግንባር ቀደም ተጠያቂ ናት ሲሉም ዋሽንግተን ላይ ብርቱ ወንጀላን አቅርበዋል። የዓለም መገናኛ ብዙሃን ዘገባውን እንዳመላከቱትም የዩናይትድ ስቴትስ ጦር ቀደም ሲል የአንትሮፒክ ክላውድ ኤአይ ጥቅም ላይ ያውል የነበረ ቢሆንም ይሁንና አንትሮፒክ አሰራር ላይ በበላይነት የሚቆጣጠርበትን የክትትል መንገድ አሳልፎ ለመስጠት ፈቃደኛ አለመሆኑን ተከትሎ ፔንታጎን ውሉን ሰርዞ ፊቱን ወደ ኦፕን ኤአይ ማዞሩም ተነግሯል። የዩናይትድ ስቴትስ ጦር የቬንዙዌላ እና የኢራን መሪዎችን ኢላማ ባደረገበት ወቅትም የአንትሮፒክ ስሪት የሆነው የሰው ሰራሽ አስተውሎት ኤአይ ቻትቦት ክላውድ ተጠቅሞ እንደነበረም የተረጋገጠ ሲሆን ይህም የሰው ሰራሽ አስተውሎት ዘመን አመጣሽ ጦርነት በሰው ልጅ ህልውና ላይ ስለደቀነው አደጋ አመላካች ተደርጎ በመውሰድም ጥያቄዎችን እያስነሳ ይገኛል። በዓለም ላይ የቴክኖሎጂ እድገት የጦርነት ባህሪ በመቀየር በመቅረጽ ትልቅ ሚና መጫወቱም እሙን ሲሆን ከቀስት ጎራዴና ጋሻ ፈጠራ እስከ አቶሚክ ቦምብ ልማት ድረስ ፈጠራዎችም የጦርነት ውጤትና ወታደራዊ ስልቶች ሲወስኑ ኑረዋል። ቢሆንም ግን በአሁኑ ሰዓት ላይ የ21ኛው ክፍለ ዘመን ፈጣን የቴክኖሎጂ እድገት ደግሞ የአሁኑን ዘመን ጦርነት በብዙ መልክ የለወጠው ሲሆን ከሰው አልባ አውሮፕላኖች እስከ ሰው ሰራሽ አስተውሎት ከሳይበር ጦርነት እስከ የላቁ ስብስብ የመገናኛ ዘዴዎች ድረስ የዛሬዎቹም የጦር ሜዳ ውሎችም ከጥቂት 10 ዓመታት በፊት ከነበሩት ፊት ለፊት የሚደረጉ ውጊያዎችም ሲነጻጸሩ በእጅጉ የተለዩ ሆነው የቴክኖሎጂ ብልጫ ጭምር አዲስ የጦርነት አውድማ ሆኗል። በቀጣዩም የመረጃ ጊዜ እስክንገናኝ ድረስም ለአሁኑ በዚህ አበቃን። መልካም ቆይታ